የአፄ ዮሐንስ አራተኛን በተመለከተ 10 ጥያቄዎች ዝግጁ ናችሁ? አፄ ዮሐንስ አራተኛ ወደ ሥልጣን ከመጣታቸው በፊት ይጠሩበት የነበረው ትክክለኛ ስም ማን ነበር? ሀ. ካሳ ኃይሉ ለ. ካሳ ምርጫ ሐ. በዝብዝ ካሳ መ. ተክለ ጊዮርጊስ መልሱ ለ. ካሳ ምርጫ። ጥያቄ ቁጥር 2 አፄ ዮሐንስ አራተኛ የንግሥና ስማቸውን ከመውሰዳቸው በፊት የትኛው አካባቢ ገዢ ነበሩ? ሀ. የሸዋ ለ. የትግራይ ሐ. የጎጃም መ. የወሎ መልሱ ለ. የትግራይ። ጥያቄ ቁጥር 3 በ1868 ዓ.ም አፄ ዮሐንስ የግብፅን ጦር ድል ያደረጉበት የመጀመሪያው ታላቅ ውጊያ የትኛው ነው? ሀ. የጉራ ድል ለ. የጉንደት ድል ሐ. የመተማ ድል መ. የዶጋሊ ድል መልሱ ለ. የጉንደት ድል። ጥያቄ ቁጥር 4 አፄ ዮሐንስ አራተኛ የኢትዮጵያን አንድነት ለመጠበቅ የተጠቀሙበት ዋነኛው የዲፕሎማሲ ስልት ምን ነበር? ሀ. የኃይል አንድነት ለ. የፌዴራል ሥርዓት ሐ. የሊበራል አንድነት መ. የሃይማኖት አንድነት መልሱ መ. የሃይማኖት አንድነት። ጥያቄ 5 በአፄ ዮሐንስ እና በንጉሥ ምኒልክ መካከል በ1870 ዓ.ም የተፈረመው ስምምነት ምን ይባላል? ሀ. የሊቺ ስምምነት ለ. የቦሩ ሜዳ ስምምነት ሐ. የውጫሌ ስምምነት መ. የሄወንት ስምምነት መልስ ሐ. የሊቺ ስምምነት። ጥያቄ ቁጥር 6 አፄ ዮሐንስ አራተኛ ዋና ቤተመንግሥታቸውን የገነቡባትና ዋና ከተማቸው የነበረችው ከተማ የትኛዋ ናት? ሀ. አክሱም ለ. ጎንደር ሐ. መግለ መ. አድዋ መልሱ ሐ. መግለ። ጥያቄ ቁጥር 7 በአፄ ዮሐንስ ዘመን ለውጭ ንግድ ወደብ እንዲገኝ ከእንግሊዝ ጋር የተፈረመው ውል የትኛው ነው? ሀ. የለንደን ውል ለ. የሄወንት አድዋ ውል ሐ. የፓሪስ ውል መ. የራያ ውል መልሱ ለ. የሕይወት አድዋ ውል። ጥያቄ ቁጥር 8 አፄ ዮሐንስ አራተኛ የሃይማኖት አንድነት ለማወጅ የጠሩት ጉባኤ የትኛው ነው? ሀ. የቦሩ ሜዳ ጉባኤ ለ. የአድዋ ጉባኤ ሐ. የሸዋ ጉባኤ መ. የደብረ ታቦር ጉባኤ መልሱ ሐ. የቦሩ ሜዳ ጉባኤ። ጥያቄ ቁጥር 9 አፄ ዮሐንስ አራተኛ ከመሐዲስት ደርቡሾች ጋር ሲዋጉ በጀግንነት የሞቱት የት ነው? ሀ. ዶጋሊ ለ. መተማ ሐ. ሰሃቲ መ. ኩፊት መልሱ ለመተማ። ጥያቄ 10 አፄ ዮሐንስ አራተኛ ለሀገራቸው የነበራቸውን ፍቅር የገለጹበት ዝነኛ አባባል የትኛው ነው? ሀ. ኢትዮጵያ ታበጽሕ እደዊሃክ ለ. እኔ የሞትኩት ለሀገሬ ነውኪ ሐ. የኢትዮጵያ ድንበር ባሕር ነውኪ መ. ሀገሬን ለባዕድ አሳልፌ አልሰጥምክ መልሱ ሐ. የኢትዮጵያ ድንበር ባሕር ነው።